እሱን ፍርሃት ካላላችሁ እዚህ መታችሁ ፍርሃት ማለት የለባችሁ ማለት ጤነኛ ጭንቅላት ካላችሁ ካለ ይህንን ማገናዘብ እንድችሉ ነው። ለማንኛውም እሺ፣ ለመጨረሻ ጊዜ ጥያቄሽ ምንድን ነው? እሺ ጥያቄ ልናገር። 3 ጊዜ አወርደኛል። ማውረዱ እንትን አይደለም። ልጠይቅ ጥያቄ ጊዜም ሊሆን ይችላል። እሺ አዳምጠኝ። ጥያቄን እሺ አዳምጠኝ። ይገባ ጥያቄ ምንድነው? አብ ወልድ መንፈስ ቅዱስ በአካል 3 በመለኮት አንድ ብላችሁ ታምናላችሁ። የኔ ጥያቄ በመለኮት አንድ ነው የምትሉት አይነጣጠሉም ወይ ስል አዎ አለኝ። ካልተነጣጠሉ ከመሃላቸው ኢየሱስ ሞቷል አይደለ? ኢየሱስ ሲሞት ተነጠለ። አይን አልተነጠለም ካላችሁ መንፈስ ቅዱስና አብ ሞተዋል ወይ ስል ዮሐድ የመለሰልኝ ምንድነው? ኢየሱስ የሞተው በስጋ ነው በመለኮት ነው? ጥያቄ እሱ አይደለም። ስለዚህ ኢየሱስ የሞተው እኮ በሰውነቱ ነው በመለኮት አይደለም። መለኮት አልሞተልም። እሱንም ክዷል። መለኮት ሞቶልና ትላላችሁ ሌላ ጊዜ። እሱ ተክዷል፣ አይመለከተኝም። ስለዚህ በስጋውም ይሁን መንፈስ ቅዱስና አብስ በስጋቸው ሞተዋል። እንደዛ ከሆነ ዮሐድ መጀመሪያ እንትን ስለሆነ የገባሽው ዝም ብለሽ እንደፈለግሽ አብክተሽዋል። መጀመሪያ መለኮት ሞቷል ብላችሁ ታምናላችሁ ብለሻል። እስቲ ክፈችና አሳይ። መለኮት ሞቷል ያልንበትን ማስረጃ ክፈች። ሞተ ብዬ እኮ አላምንም። እናንተ ናችሁ አምላክ ሞተ ብላችሁ ታምናላችሁ። የሞተው ሰው ነው። የሞተው ሰው ነው። ማስረጃ ክፈቺ ነው የተባልሽው። መለኮት ሞቷል ብላችሁ ታምናላችሁ ብለሻል። ወሬ አውሪ እኮ አይደለም ማስረጃ ነው ያልኩሽ። አውሪ ወሬ ማውራት አታርጉ። እንዴት ላውራ? በፈጣሪ ስም ጤነኛ አይደለም። አታውሪ። ጥያቄ እኔ አውሪ አላልኩሽም። ወሬ አልፈልግም። እኔ ወሬ አልፈልኩም። ማስረጃ እሺ ትፈራለህ እኮ ሚዩት አርጊ። በቃ ሚዩት አርጊ። ሚዩት አርጊ። አብዱሊት ለምን ትንቀጠቀጣለህ? ላውራ። እሺ አዎ፣ እኔ ያለህ አርሽ ተቀምጦ ሰማ አቡ። እሺ ማንም ሰው እንዳያስገባት ከዚህ በኋላ ይሄንን ወቀት ነው። ማነው ሲሞት የአላህ አርሽ እንደተንቀጠቀጠው እንደዛ ነው የሆነው። ውሸት አልወድም። ለዛ ነው ኦኬ። የአላህ አርሽ ተንቀጠቀጠ አይደለ? ልክ እንደዛ መሆን ውሸት ስትዋሽ መለኮት ሞቷል ብላችሁ ታምናላችሁ። እኔ አያገባኝም ምናምን። ይህ በቃ በጣም ያንቺ በእውቀት መጥቀሽ ሞተሻል እባክሽ። ከዛ ማስረጃ እኔ ላውራ ለምን ምን ታደርጋለች? ወሬማ አወራሽ እኮ መለኮት ሞቷል ብላችሁ ታምናላችሁ። ወሬ ይሄ እኮ እንደ አላህ የሩቅ ወሬ አወራሽ። አሁን ማስረጃ አምጪ ነው ለዚህ ወሬሽ። እንደዛ ብለን ያመንበትን ማስረጃ አምጪ። መለኮት ሞቷል ብለን እናምናለን ያለበት። ከዛ አይ በቃ ትፈራላችሁ ምናምን እንደ ህፃን መች እንደምታድጉት በጌታ። ስለዚህ መለኮት በስጋ ሞቷል ብለን እናምናለን። መለኮት በስጋ ተብሎ ይነገራል እንጂ መለኮት ራሱ ሞቷል ተብሎ በጭራሽ አይነገርም። ኦኬ መለኮት ሞቷል ተብሎ በጭራሽ አይነገርም። ይሄ 3 አካላት ራሱ ሞተዋል ስለሚያስብል ማለት ነው። አንድ ሁለተኛ በተለየ አካሉ ወልድ ሰው ሆኗል። በአካል 3 ናቸው ብለን እናምናለን። አሁን ዝም ብሎ አካልና ባህሪን ሳይለዩ ይመጡና ማቡካት ዝም ብለን ኦኬ። ቢያንስ ኢሰንስ እና ፐርሰን መለየት መቻል አለባቸው። አንዴ ስለ መለኮት ታወራና ከዛ አካል ሄደ መተ ደግሞ መቀላቀል ማለት ነው። ኦኬ በመለኮት አንድ ናቸው የማይነጣጠሉ አንድ መለኮት ነው ያለው ብለን በአካል 3 ናቸው። ኦኬ አብ ወልድ መንፈስ ቅዱስ በአካል 3 ብለን እናምናለን። ሰው ቃል ወይም ደግሞ ወልድ በተለየ አካሉ ሰው ሆነ ብለን እናምናለን። በተለየ አካሉ ሰው ሆነ፣ በተለየ አካሉ ስለኛ መከራን ተቀበለ፣ ሞተ ብለን እናምናለን። በተለየ አካሉ። ስለዚህ ሁለቱም አካላት በአካል ደረጃ አብና መንፈስ ቅዱስ ሞቱ ብለን አንናገርም። ለወቱ ስብሐትና ማለት ነው። ከዚህ አንጻር ወልድ በተለየ አካሉ ብለን እንናገራለን እንጂ መለኮት ሞቷል ብለን መለኮት ራሱ ሞቷል የሚለው ሄሬሲ ነው፣ ምንፍቅና ነው። እንደዛ ተብሎ አይነገርም። መለኮት በስጋ ኦኬ፣ አምላክ በስጋ ሞተ ስለኛ ታመመ ብለን እንናገራለን። ከዚህ አንጻር የሚታይ ነው። ምናልባት ወንድሞች ጨምሩበትና ማስረጃ ካስፈለገ እሺ። እየባቀ ስጠይቅ ራሱ ቢያንስ እንደው እንደዚህ አሁን ሰውን አታክ ለማድረግ ከመሞከር ለማወቅ መሞከር የተሻለ ነው እና ምንለውን እንኳን ሳታቂ ነው
ሙድ ለመያዝ የሞከርሽው ማለት ነው። ለሱም ባደርሽ ምን አለች? አብና መንፈስ ቅዱስስ በስጋ ሞተዋል አለች። እና አሁን እኛ ምን እንደምናምን እንኳን አታውቅም። አብና መንፈስ ቅዱስ ስጋ ለብሰዋል ብለን እናምናለን ሲጀመር። እና በስጋ መሞት ለአብና ለመንፈስ ቅዱስ እንዴት ይነገራል? ገና ከጅምሩ በስጋ ለብሰዋል ብለን ሳናምን በስጋ ሞተዋል የሚለው ጥያቄ እምነታችንን አለማወቅሽን ያሳያል። ፕላስ ግን በቃ የመጀመሪያው ጥያቄ ላይ ምላሹ ተመልሷል። ማለት የመጀመሪያው መልስ ላይ ልክ ስጠይቂ ሲመልስ እዛ ውስጥ ይሄ መልስ ነበረ፣ ግን አልተረዳሽም። የመረዳት አቅምሽም ሊሆን ይችላል ወይም ምናምን ብቻ በስጋ ሞተ ስንል ስጋን የለበሰው እሱ ብቻ ጀምሮ ኦኬ ከቁጥር 9 ጀምሮ እንዲህ ይላል። ይኸውም ሶስትነት ከእርሱ የሚገኝ አንድ ብርሃን ነው፣ በዓለሙ ሁሉ ምሉእ ነው፣ ከምድር በታች ላሉትም ያበራል። በሰማይ በምድር ምሉእ ነኝ እኮ፣ በሲኦልም ያሉ ጌትነቱን አዩ ተብሎ እንደተጻፈ። ቁጥር 10 መለኮት በባህሪው ታመመ ሞተ የምትል አንተ የእኛን ነገር ሰምተህ እፈር ይላል። አሁን መለኮት ራሱ በባህሪው ታሟል ሞቷል የምትል አንተ የእኛን ነገር ሰምተህ በእውነቱ ምን እፈር። እኛ ግን የባህሪ አምላክ ክርስቶስ ሰው እንደመሆኑ በስጋ እንደታመመ በመለኮት እንዳልታመመ እናምናለን። በስጋ ሞተ፣ በመለኮት አልሞተም። እግዚአብሔር ቃል ስለ እኛ እንደታመመ እግዚአብሔር ለእኛ ቤዛ ሆኖ እንደሞተ ብትሰማ እኛ መለኮትን ከትስብእት ጋር አንድ አካል አንድ ባህሪ አድርገን ለእግዚአብሔርነቱ በሚገባ በዚህ በአንድ ስም ክርስቶስ እንደምንጠራ እወቅ። እንደምንጠራ እወቅ። ኦኬ። ስለዚህ ምን እየተባለ ነው? ክርስቶስ ታመመ ሞተ ምናምን ተብሎ ሲነገር ወይም ደግሞ አምላክ ሞተ በስጋ ተብሎ ሲነገር ኦኬ መለኮቱ በባህሪው ሞቷል ብለ በጭራሽ እንዳትናገር። ይሄንን የምትል የእኛን ነገር ሰምተ እፈር ይላል። እኛ መለኮት ራሱ በባህሪው ምንድን ነው? የማይታመም የማይሞት ነው ብለን እናምናለን። ግን የራሱ ባደረገው ከትስብእት ጋር አንድ አካል አንድ ባህሪ ከመሆኑ አንጻር ግን ምን ብለን እናምናለን? ኦኬ ታመመ አምላክ ሞተልን አምላክ ታመመ ተብሎ ሊነገር ይችላል። ግን መለኮት ሳይሆን በስጋ መሆኑ ግን ሊታወቅ ይገባል ነው። ይሄን ነው ትምህርታችን። እሺ ቃሉት ያሰማልን። ያዲ አይላ ጥያቄ ምንድነው? ጥያቄሽ? እሺ ሰላም ለዚህ ቤት ብያለሁ። እሺ ነው። እሺ ሰላም ወረሚት ታሳየኝ ምን መሰለህ? በብሉይ ኪዳን ጊዜ ወይም ደግሞ የነቢያቶች እምነት ክርስትና ነበረ ወይም ደግሞ ከአዲስ ኪዳን በፊት ክርስትና የሚባለው እምነት እግዚአብሔር ዘንድ ይታወቅ ነበር ወይ ነቢያት ዘንድ ሲታወቅ ነበር የሚለውን አንዴ ታስረዳኛለህ? እመለሳለሁ። ወዴት ነው የምትመለሺው? ስራ ይዤ ስለሆነ ነው። ያ በቃ እሺ አንዴ ጮክ ብዬ ልንገርህ። የነቢያቶች እምነት ምንድን ነበር? ዳዊት፣ ሙሴ፣ አብርሃም ሲኖሩበት የነበረው ሃይማኖት ምን ነበር? እንደ መጽሐፍ ቅዱስ በብሉይ ኪዳን ክርስትና የሚባለው እምነትስ ይታወቅ ነበር ወይ? በጥቅስ ደረጃ ብታሳዩኝ ደስ ይለኛል። እሺ ባለቢራቢሮ ስም የለውም ቢራቢሮ እንትን ያለው ማለት ነው። ኦኬ ሰላም፣ እንዴት ናችሁ? ልጠይቅ። እሺ እንደ መጽሐፍ ቅዱስ እግዚአብሔር ዝሙትን ያሰራል እንዴ? ምን ማለት ነው? እንደ መጽሐፍ ቅዱስ እግዚአብሔር ዝሙትን ያሰራል ብላችሁ ታምናላችሁ? ጥያቄ ነው።
አይ አናምነው። አይ እንድታብራሪው እድል እየሰጠንሽ እኮ ነው። አመሰግናለሁ። እሺ በቃ ልጠይቅህ። እግዚአብሔር የዳዊትን ሚስቶች ዝሙት አሰርቷቸዋል? እግዚአብሔር አላሰራቸውም። ሁለተኛ ሳሙኤል እሺ ላንብበው። በቃ እግዚአብሔር አላሰራቸውም። ሁለተኛ ሳሙኤል እሺ ሁለተኛ ሳሙኤል ምዕራፍ 12 ቁጥር 8 ላይ ያለውን አንብብልኝ። አንብቢው እጅሽ ላይ ካለ። እሺ ታገሰኛ አይደል? እሺ ቁጥር 11 ላይ ሄዳችሁ ብታዩት ሁለተኛ ሳሙኤል ቁጥር 11 ላይ ሄዳችሁ ብታዩት ዳዊት የቤርሳቤን አስመጥቶ ከሷ ጋር ተኛ። እግዚአብሔር ደግሞ ለዚህ ቅጣቱ ምንድነው ያደረገው? ሁለተኛ ሳሙኤል ምዕራፍ 12 ቁጥር 8 ላይ የጌታህንም ቤት ሰጠው፣ የጌታህንም ሚስቶች በብብት ጣልሁ፣ የእስራኤልንም የይሁዳንም ቤት ሰጠው። ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበረ። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለድ? ኬጣውያን ኦርዮን በሰይፍ መትተሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል፣ እርሱንም በአሞን ልጆች ሰይፍ ገድለሃል። ስለዚህም አቃለኸኛልና የኬጣውያን የኦርዮን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤት ሰይፍ አይቀርም። እግዚአብሔር እንዲህ አለ፣ እነሆ ከቤትህ ክፉ ነገርን አስነሳለሁ፣ ሚስቶችህንም በዓይን ፊት እወስዳለሁ፣ ለዘመድህም እሰጣቸዋለሁ፣ በዚህችም ፀሐይ ዓይን ፊት ከሚስቶች ጋር ይተኛል። አንተ ይህንን በስውር አድርገሃልና እኔ ግን ይህንን በእስራኤል ሁሉ ፊት በፀሐይ አደርገዋለሁ ይላል። በዚህ ጥቅስ መሰረት እግዚአብሔር ዝሙት አሰርቷል? አላሰራም? አላሰራም። የትኛው ቃል ነው እግዚአብሔር ዝሙት አሰራ እንዴት ያደረገሽ? ከላይ ጀምሮ ቆይ እሺ፣ ከላይ ጀምሮ ሁለተኛ ሳሙኤል ምዕራፍ 11 ጋር ዳዊት ምንድነው ያደረገው? የኦርዮን ሚስት ቆይ ላስረዳክ ነው። አንዴ ቆይ ማስረዳቱን ትተውና አዩባ ቁጥር 9ን ድጋሚ ታንብበው። ራሱ ቁጥር 9ን እስቲ ድጋሚ አንብቢው። እሺ እዚህ ጋር ቅጣት እየቀጣ በሆኑ ነው። ዳዊት ምንድነው ያደረገው? የሰው ሚስት አምጥቶ ተኛ። ማብራሪያውን ተይውና ቁጥር 9 እግዚአብሔር ፍላጎት እንደሆነ ቁጥር 9ን አንብቢው፣ ችግር የለውም። ጥሩ እሺ፣ አነብልካለሁ። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔር ነገር ለምን አቃለልክ? ኬጣውያን ኦርዮን በሰይፍ መትተሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል፣ እርሱንም በአሞን ልጆች ሰይፍ ገድለሃል ይላል። ስለዚህ የእግዚአብሔርን ነገር ማቃለል የተባለው እዚህ ጋር ምን ማድረጉ ነው? የኦርዮን ሚስት መድፈሩ ወይም ደግሞ አብሯት ነው። ስለዚህ የሰው ሚስት አንዴ ያስገቡት ኢብራሂም ይገባል፣ ችግር የለውም። የሰው ሚስት ስለዚህ መቀማትና እንትን ማለት የእግዚአብሔርን ነገር ማቃለል ነው አይደል? አዎ እሱ ግን የቀጣበትን ወይ ነው እየተቃወምኩ ያለሁት። ጎበዝ አየሽ፣ እግዚአብሔር ሰዎች ራሱ የሰው ሚስት ሲቀሙ ራሱ የእግዚአብሔርን ነገር ማቃለል ነው። አዎ መቀጣት ያለበት ዳዊት እንጂ ሚስቶቹ አይደለም። የኔ ጥያቄ እሱ አይደለም። ቆይ ረጋቤ፣ አሁን አይሽ እዚህ ጋር ፋላሲ ልትሰሪ እንዴት እንደሞከርሽ አሁን ማይክሽ ሚውት አድርጊ። ጥያቄን የጠየቅሽው መልስ እንሰጣለን። በቃ ሚውት አድርጊ። ኦኬ ጋይስ፣ እንደተመለከታችሁት እዚሁ ጋር ሙሉን ስታነበው በቃ ግልጽ ነው። መጽሐፍ ቅዱስን በኮንቴክስት እናንብበው የምንለው ለዚህ ነው። በጣም ግልጽ ነው። ኦኬ ቁጥር 9 ላይ ታችሁ እስኮን ይቅርታ ዮባ ሰላም ብያለሁ። እናንተ ሰዎች ዝም ብዬ እንደርጎ ዝም ብጥልቅ አልኩ። አፉል ይቅርታ። እና ቁጥር 9 ላይ እዛው ግልጽ ነው። ኦኬ እግዚአብሔር አምላክ እንደዚህ አይነት ነገር እንደሚጸየፍ ራሱ ልክ እንዳልሆነ ራሱ እዛው ቁጥር 9 ላይ ምን ይላል? አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልክ? የእግዚአብሔርን ነገር ማቃለል የተባለው ራሱ ምንድነው? ከነዛ ውስጥ አንዱ የሰው ሚስቱ ለአንተ ሚስት ትሆን ዘንድ ወስደሃልና፣ ኦኬ እርሱንም በአሞን ልጆች ሰይፍ ገድለሃል፣ ስለዚህም አቃለኸኛልና፣ ኦኬ የኦርዮን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤትህ ምን አለ ዮባ ሰይፍ አይቀርም። ኦኬ የሰው ሚስት መቀማት እናንተ ማለት ራሱ እግዚአብሔር የሚጸየፈው ነገር ነው። ስለዚህ እግዚአብሔር ደግሞ ቁጣን ሲያመጣ እንመለከታለን፣ ሲቆጣ እንመለከታለን። ኦኬ ስለዚህ እግዚአብሔር ዝሙት አሰርቷል ኦር ምናምን ነገር ሳይሆን ኢቭን የሰው ሚስት የሚቀሙ ሰዎች ራሱ ሲቀጣ በመጽሐፍ ቅዱስ በግልጹ እንመለከታለን። በግልጽ ማለት ነው። ካሁንም ከጥያቄ ውጪ ነው ያለው። እሺ ረጋቤ። ስለዚህ መጽሐፍ ቅዱስ የሚናገረው ሐሳብ ይሄና ይሄ ሐሳብ ነው። አሁን ያንቺን ትንተና ለመስማት አይደለም የገባነው። መጽሐፍ ቅዱስ እዚህ ላይ ግልጽ ነው። በቃ ይሄ ነው ሐሳቡ፣ መልሱ ነው። የሚገብቷል ከሱ ጋር ጨርሱ። እኔ ታቸውናል። ስለዚህ መልሱ ተመልሶላታል ማለት ነው። በጣም ጥሩ፣ በጣም ጥሩ። ቴንክ ዩ። በዛው የሰላም ክርስቲያናንስ ወይስ ክርስትና የሚለውን ሐሳብ እዮባ በቀላሉ ምንድነው እንደው ይሄ በጣም ብዙ ጊዜ መልስ የተሰጠው ነገር ነው አይደል? በጣም ብዙ ጊዜ መልስ የተሰጠው ነገር ነው። ክርስቲያን ማለት ምን ማለት ነው? ለምሳሌ የሐዋርያት ሥራ ምዕራፍ 11 ላይ እሺ አንዴ የሐዋርያት ሥራ ምዕራፍ 11 ላይ አንዴ ቆይ ካሜራ ልክፈት፣ ይቅርታ አድርጉልኝ።
የሐዋርያት ሥራ ምዕራፍ 11 ላይ ቁጥር 26 ላይ እንዲህ የሚል ቃል እንመለከታለን። ኦኬ እንደዚህ የሚል ቃል አለ። ባገኘውም ጊዜ ወደ አንጾኪያ መጣው፣ በቤተክርስቲያንም 1 ዓመት ሙሉ ተሰበሰቡ፣ ብዙ ሕዝብንም ያስተማሩ፣ ደቀ መዛሙርቱ መጀመሪያ በአንጾኪያ ክርስቲያን ተባሉ የሚል ቃል እንመለከታለን። ኦኬ ስለዚህ ክርስቲያን ማለት ምን ማለት ነው? ቃሉ ከተባለ የምን የክርስቶስ ተከታይ። ክርስቶስ የሚለው ስም ወይም ደግሞ ክርስቶስ የሚለው ስም ደግሞ የምናገኘው መቼ ነው? አዲስ ኪዳን ላይ ነው። አምላክ በስጋ ሲገለጥ እምነቱ ነበር። ኦፍኮርስ በብሉይ ኪዳንም ነበረ። ኦኬ በብሉይ ኪዳንም የሥላሴ እምነት ነበረ። ነገር ግን ክርስቲያን የሚለውን ስም ከሆነ ኦር ክርስትና የሚባለው አምላክ በስጋ ከተገለጠ በኋላ ኦር ክርስቶስ ኢየሱስ በስጋ ከመጣ በኋላ ያለ ነገር ስለሆነ የእርሱ ተከታዮች ክርስቲያን ተብለን እንጠራለን። ስለዚህ እምነታችን አንድ ነው። ነገር ግን ክርስቲያን የሚለው ከቃል አንጻር ከሆነ አዲስ ኪዳን ላይ ነው የምናገኘው። ከቃል አንጻር ከሆነ ከፌዝ አንጻር ከእምነት አንጻር ከሆነ ግን የነበረ እምነት ነው። ከዚህ አንጻር ነው የምንመልሰው ማለት ነው። እህታችን እየሰማሽ ከሆነ አዎ እየሰማኝ ነው። ቴንኪዩ መልሴን አግኝቻለሁ። ስለዚህ በአዲስ ኪዳን ነው ክርስቲያን የሚባለው ሃይማኖቱ የመጣው። በብሉይ ኪዳን ክርስትና የሚባለው ሃይማኖት በስም ደረጃ የለም ማለት ነው። አየሽ አሁን መምህሮች ገብተዋል። ሰው እሺ አንዴ ቆይ አሁንም ለመስማት መጽሐፍ ቅዱስ ለመናገር ትንሽ ረጋ የዘገየንን ኦኬ ረጋ እንበል። አሁን የተናገርኩትን ነገር ሳሰሚ ነው ወዲያው ማይክሽና በርትሽ እንዲህ ለማለት የሆነ የራስን ጀነራላይዜሽን ለመውሰድ የሞከርሽው። እንደዛ አላልኩም። ኦኬ በተርሚኖሎጂ ደረጃ ቃሉ እንደ ቃል ኦኬ ቃሉ ምን እንደ ቃል አዲስ ኪዳን ላይ እናገኘዋለን። ክርስቲያን ማለት የክርስቶስ ኢየሱስ ተከታይ ማለት ነው። ክርስቶስ ደግሞ የሚለውን ስም ራሱ የምናገኘው የመሲሁን ስም አምላክ በስጋ በተገለጠ ሰዓት ነው። እምነቱ ግን እንደ እምነት ነበረ። በብሉይ ኪዳን ነው እምነቱ እንደ እምነት ነበረ። ኦኬ ሃይማኖቱ ክርስትና ሃይማኖት አዲስ ነው አይባልም። እምነቱ እንደ እምነት ነበረ። ነገር ግን ተርሚኖሎጂው አዲስ ኪዳን ላይ ነው ቃሉን የምናገኘው። ይሄንን ነው የተባለው። ኦኬ ስለዚህ ከዚህ አንጻር ተረጁ እህታችን። እሺ አመሰግናለሁ ዮባይ። እሺ ቃሉት ያሰማልን ጋዲ። እሺ ኢብራሂም ከዮሐዴ ጋር ቀጥል። እግዚአብሔር ይመስገን። እሺ እንዴት ናችሁ? አመሰግናለሁ ስላስገባችሁ። አንዴ ቦታ እያመቻቸው ነው። 1 ሰከንድ ጠብቁኝ። ግን ጥያቄ እያስተናገዳችሁ መሰለኝ አይደለ? ጥያቄ በጣም ጥሩ። እሺ ክርስቶስ አምላክነት ላይ ነበረ ጥያቄ። እስቲ አንድ ጥቅስ ካለ እሱ ላይ ማውራት ፈልጌ ነው። ጥቅስ ካላችሁ ውስጥ ደረጃ እየወጣ ነው። እሺ ይቅርታ። ክርስቶስ አምላክ መሆኑን ነው ጥያቄ። ክርስቶስ አምላክ ለመሆኑ ማስረጃ ነው? አንድ ማስረጃ። እሺ በጣም ብዙ ማስረጃዎች አሉ። አንድ ማስረጃ ስለሆነ ያልከው አንድ ማስረጃ ሰጣለሁ። ራዕይ ምዕራፍ 1 ከቁጥር 8 ላይ እንዲህ ይላል። ኦኬ ራዕይ 1:8 ላይ እንዲህ ይላል። ከብቻ አነባዋለሁ። ኦኬ ከቁጥር 7 ጀምሮ ስናነብ እንግዲህ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ስለዚህ ክርስቶስ ምን ብሎ ተናገረ? ያለው የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ። ማይክ ሚዩት አድርገውና እየሰማህ ተቀመጥ ወንድማችን። እኛን አስፈቅደህ መቀመጥ የለብህም አይደል? ስለዚህ ሚዩት አድርገህ እየሰማህ ቁጭ በል። ስለዚህ ምን አለ? ያለው የነበረው ማይኩን አንዴ እያነበብኩ ስለሆነ ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነው እሱ ይላል የተባለው? ቁጥር 7 ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ብሎ በግልጽ ይናገራል። እዛው ምዕራፍ 18ም ዮሐንስ እዛው ቁጥር 1 ምዕራፍ 1 ቁጥር 17 እና 18ም ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ፣ ቀኙ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ አለ ይላል። ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ብሎ በግልጽ ይናገራል። ሰው ፊተኛ፣ ኋለኛ፣ ሕያው
ያለ የነበረ የሚመጣ ተብሎ በግልጽ ክርስቶስ መጽሐፍ ቅዱስ ላይ ተነግሯል። አንድ ለመጨመር ያክል አንድ ልጨምርና ጥያቄ ከተመለሰ ሲሆን ካልሆነ ደግመህ ትጠይቃለህ። ሮሜ 9:5 ላይ እሺ፣ ጥያቄን ደግመህ ትጠይቃለህ ባነሳው ጥቅስ ላይ አንዴ። ሮሜ 9:5 አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ስለዚህ አባቶች ለእነርሱ ናቸው ለእስራኤላውያን ይልና ከእነርሱ ማን መጣ? ክርስቶስ። በምን? በስጋ። እርሱ ግን ምንድነው? ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን ይላል። እሺ ይሄ ነው ጥቅሱ። እሺ ቀጥል። ጥያቄ ነው። እሺ አይ በጣም ጥሩ ለማቅረብ ሞክረሃል። ግን ኢየሱስ አምላክ ነው የሚለውንም አሁን አላየሁም እስካሁን ድረስ። ያው ዮሐንስ ራዕይ ምዕራፍ 1 ቁጥር 8ን አስቀምጠሃል። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። እዚህ ጋር ይላል ብሎ ነው ያስቀመጠው። ስለዚህ አውደ ንባቡ ላይ ደግሞ ወደኋላ ተመልሰን ከቁጥር 1 ጀምሮ ስናየው ስለ አብ እንጂ ስለ ወልድ አይናገርም። ጥያቄ ልጠይቅህ፣ ቁጥር 4 ላይ እንመለስ። ቆይ አውድ ማለት እንግዲህ አውድ የምታውቅ ከሆነ እሺ ሚውት አድርገው። አሁን ስለ መጽሐፍት ሚውት አድርገው። አይ ሚውት አድርገው። እሺ አንዴ ሚውት አድርገው እንሄዳለን። አራት ላይም ጥያቄ ካለ ሚውት አድርገው እንጂ ጥያቄ ልጠይቅ መሰለኝ የገባው። ጥያቄ ልጠይቅ ነው የገባው። ስለዚህ ዲቤት አይደለም። ሚውት አድርገውና አውዱን ይዘን ብለሃል። አውዱን ይዤ ላሳየ ነው። ሚውት አድርገው። ምን እየሆንክ ነው? አውዱን ይዤ ላሳየ ነው። ከዛ ደግሞ የአባቶች ማብራሪያ ምን ብለው እንደፈቱትም አሳያለሁ። ሚውት አድርገው። ረብሻ ፈጥረ ምናምን እንዳትወጣ በልና ሚውት አድርግ። አስረዳሃለሁ። አብዱል አንዴ እባክህ ረብሻ ትፈጥራላችሁ፣ ከዛ በኋላ አስወጡን ብላችሁ ድራማ ለመስራት ነው። ረጋበል። አውዱን ይዤ ላሳየ ነው። እሺ ሚውት አድርገዋ። ስለዚህ ሚውት አድርገው። በቃ ለመውጣት ካልመጣ አንዴ ሚውት አድርገው ላሳየ። አውዱን ይዘህ አይደል ያልክ? ስለዚህ አውድ ሲባል እየዘለልክ እንዲህ ዳማ መስራት መጫወት ምናምን አይደለም አይደል? ከፈለከው ጥቅስ ጀምርላለሁ፣ ምንም ችግር የለው። 4 ብልሃል። ከ4 ጀምሮ እኔ አውዱን ይዤ ላብራራለሁ። ከዛ በኋላ ደግሞ መጽሐፍ ቅዱስ የሚፈታው እንደፈለክ እያመጣ ምናምን መፍታት ሳይሆን በአባቶች ኮሜንታሪው ይፈታ። ልክ ያንተ ቁርአን በተፍሲር እንደምትፈታው ማለት ነው። ስለዚህ በአባቶችም መተን እናየዋለን። እሺ ቁጥር 4 ብሮ ለመሰባበክ ምናምን አይደለም። እኔ ፌስ ላደርግ ነው የመጣው። ምን ልታደርግ ነው የመጣው? ልትጠይቃ ጥያቄ ያላችሁ ግቡ ብለን ጠየቅ አይደል? ምላሽ አሰማ። ሚዩት አድርግና ስማ። ሚዩት አድርገውና ስማ እኮ ፌስ አድርግ። ኢብራሂም ለመጨረሻ ጊዜ ነው ምን ቆይ ሚዩት አድርግ። ተደርባ አታውራ። እስካሁን ስንቀበል የነበረው ጥያቄ ይጠይቃሉ፣ እንመልሳለን፣ ያበቃል ነው። እንደውም እድል ተሰጥቷል እና አንተ ከነሱ በምንም ስለማትለይ ከዚህ በኋላ ማይክ የምትከፍት ከሆነ እታች ሆነ ትማራለህ ማለት ነው። ይዋድ ጨርስ። ሚዩት ላይ ነው ይዋድ። ተሰማለህ? የዋዴ መሰለኝ። አዎ አንተ ውሃ ልክ ስጠጣ እንትኑ ላይ ስክሪኑ ላይ ጠባልና ማይኩ መክፈት እምቢ አለኝ። ለዛ ሎክ አድርጌ ጠርጌ ምናምን ነው። ለዛ ሶሪ። እሺ እባክህ ረብሻ ምናምን ሳይሆን ያው ቁጥር 4 ጀምሮ አውዱን ይዘን ብላ አውዱ ይዘፍታልኝ ብላል። አውዱን ይዤ ልፈታ ነው። ሶ ዶን የሆነ ረብሻ ምናምን ለመፍጠር ምናምን አትሞክር። ምክንያቱ በጣም የሚገርም ክፍል ስለሆነ እኔ ምንም ችግር የለውም ከዚህ ጀምሮ ለማብራራት ማለት ነው። እሺ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት እሺ ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነውም ምስክር
ከሙታንም በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ኦኬ፣ ስለማን ነው እየተናገረ ያለው? ኦኬ፣ ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ለወደደን፣ እሺ፣ ከኃጢአታችንም በደሙ ላጠበን፣ እሺ፣ በመንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ማን ነው? ስለ ኢየሱስ ክርስቶስ ነው እየተናገረ ያለው። እንድንሆን ላደረገን፣ እሺ፣ ለእርሱ ለማ ለኢየሱስ ክርስቶስ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን ይላል። ከዘላለም ለእርሱ ምን? ከዘላለም እስከ ዘላለም ድረስ ምን? ክብርና ኃይል ይሁን። ምክንያቱስ ለወደደን ወዶናል፣ ከኃጢአታችን በደሙ አጥቦናል። ትክክል። የነገስታት ሁሉ ገዢ፣ የሙታን ሁሉ በኩር፣ የሰባቱ መናፍስት ባለቤት፣ ኦኬ፣ ያለና የነበረ ተብሎ የተነገረው እዚህ ጋር አንድም ለአብ ለመንፈስ ቅዱስ ሊገባ ይችላል፣ ለክርስቶስም ተብሎ ቢገባ ምንም ችግር የለው። ማለት ካለውና ከነበረው የሚለው አጠቃላይ አውዱ ይዘን ስንመለከት ስለ ክርስቶስ ነው የሚናገረው። ካለውና ከነበረው የሚለው ይዘን ለአብ በዙፋኑ ፊት ካሉ ከሰባቱ መናፍስት ለመንፈስ ቅዱስ ከታመነው ምስክር ጀምሮ ወደ ታች ያለው ደግሞ ለክርስቶስ ተብሎም ይፈታል። ይሄ ምንም ችግር የለውም ማለት ነው። ካለውና ከነበረው የተባለው ራሱ ኢየሱስ ክርስቶስ፣ ሰባቱ መናፍስት የተባለው ከሰባቱ መናፍስት ማለት ክርስቶስ ለቤተ ክርስቲያን የላከላትን መንፈስ ሆኖ ሳለ ግን የተለያዩ መንፈስ ልዩ ልዩ ነው እንደሚለው ሰባት ፍጹምነትን ለማሳየት እሱ የላከውን መንፈስ ለማጠየቅ ነው። እሱ ደግሞ ምንድነው? ከታመነው ምስክር የታመነ ምስክር ነው። ከሙታንም በኩር ነው። የምድርም ነገስታት ሁሉ ገዢ ነው። ያው ራሱ በቃ ዮሐንስ እኮ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ነው። ኦኬ፣ ለወደደን ከኃጢአታችን በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። ይኸው ይቀጥላል። እነሆ ከደመና ጋር ይመጣል። በቃ ስለ ክርስቶስ ነው አውዱን ይዘን ስንከተል ምንም በቃ ለክርስቶስ ነው ሊሆን። ከክርስቶስ ውጭ ራሱ ወደ ሌላ እንፍታው ብንል አውዱን ይዘን ሊመጣ የማይችል ማለት። እነሆ ከደመና ጋር ይመጣል እዚህ ጋር ይኸው ኢየሱስ ክርስቶስ ብለው ስለጀመረ ዓይንም ሁሉ የወጉትም ያዩታል ኢየሱስ ክርስቶስን። ኦኬ፣ የተወጋው ከደመና ጋር በኃይል ይመጣል ተብሎ የተነገረለት ክርስቶስ ኢየሱስ ነው። ኦኬ፣ ያዩታል። ከዛ በኋላ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ፣ አዎን አሜን ይላል። ኦኬ፣ ይመጣና ያ ከደመና ጋር ይመጣል። ከዛ የወጉት ሁሉ በግልጽ ያዩታል ማለት ነው። ከዛ በኋላ የምድር ወገኖች ምን ይላሉ? ዋይ ዋይ ወየውልን ይላሉ። ምክንያቱስ እንዲህ ይገልጽላችኋል። እዛኔ ያ በደመና የመጣው ምን ይላል? ያለውና የነበረው የሚመጣው ሁሉም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ያ የመጣው በደመና የመጣው ክርስቶስ ምን ይላቸዋል? ያለው የነበረው ኦኬ፣ የሚመጣው ሁሉም የሚገዛ አልፋና ኦሜጋ እኔ ነኝ ስለሚላቸው ነው ሁሉ ምን የሚሉት ዋይ ዋይ ይላሉ ተብሎ የተነገረላቸው። ኦኬ፣ ስለዚህ ያለ የነበረ የሚመጣ ሁሉም የሚገዛ ጌታ አምላክ ተብሎ በግልጽ የተነገረው እዚህ ጋር ኢየሱስ ክርስቶስ ነው ማለት ነው። ኢየሱስ ክርስቶስ ነው። ኮሜንታሪ ከመስጠቴ በፊት ወይም ደግሞ የአባቶች አንድምታ ከመስጠቴ በፊት አሁን ባብራራሁት ላይ ጥያቄ ካለ ቀጥል። እሺ፣ በጣም ጥሩ። እኔ እንግዲህ በጣም አዳምጫለሁ ትዕግስት አድርጌ። ያው ፕሪቺንግ ስታይል ነው ያለውና ሰው እኛ ፌስ የምታደርጉን ከሆነ እንምጣ ብለን ነው። ቃል በቃል ትቀጥላለህ ወይስ ይብቃኝና ልውረድ? ቃል በቃል ትችላለህ ወይ? ያለ ጥቅሱ ላይ አቅም አለ? እሺ ማለት አቅም አለ። ከብዶ ነው ጋዲሳ የገባው ከበደ። አንተ ይብሮ ቃል በቃ እኔ የሚታርገዋለሁ የህፃን ልጅ ባህሪ ነው ያለው። አንተ በእናትህ ጋዲሳ፣ አንተ እኮ የአንተ ጋዲሳ ተው እባክህ። የዋር ተከበደው አንተ የሚዩት አድርግና ጋዲሳ ያወራል። እንኳን እንትን አልክ ዮሐዴ። እኔ ምን እንደሚያሰቀኝ ታውቃለህ? ታች ያላችሁ ሰዎችም ስሙ እባካችሁ። ምንም አሁን በቃ በስርዓት ዮሐዴ አብራራው የሰጠው ማብራሪያ አክቹዋሊ በኮንቴክስትም ሲፈታ
ያለውና የሚመጣው የሚለው ቁጥር 8 ላይ ያለው ያ የተወጋው ራሱ ክርስቶስ ኢየሱስ እንደሆነ መንግስትም ለካህናትና ለአባቱ ላደረገን እያለ የተነገረው ለክርስቶስ ስለሆነ በቃ ግልጽ ነው። ቃል በቃል ትቀጥላለህ። ፕሪቺንግ ስታይል ምናምን በቃ ጥያቄ ያላችሁ ግቡን የተባሉ ጥያቄ ትጠይቃላችሁ። የተነሳው ሀሳብ ላይ መሞገት የሚችል ሰው ካለ እዚህ ጋር ልክ አይደለም ብሎ የተነሳው ሀሳብ ላይ መሞገት ይችላል። ኦኬ ኢብሮ ምንም እኔ ይቅርታ አድርግልኝና ሃይፖስታሲስ እና ኡሲያር ራሱ በስርዓት ላይ እየተማታቅ ሰው አሁን ከኛ ጋር መጥተህ የማውራት አቅምም ብቃትም የለም። ይቅርታ አድርግልኝና ለካ ሚስተር ሃይፖስታሲስ ነው። ሃይፖስታሲስ እና ሃይፖስታቲክ ዩኒየን እንኳን በስርዓት ለይቶ የማያውቅ ሰው አሁን ደግሞ ፊት ለፊት እንግባ ይላል። ታውቃለህ? በጣም ያስቃል። እሺ ተረኛ ሰላም ብያለሁ። እሺ አህመድ እንኳን ደህና መጣ። እንኳን ደህና ቆያችሁ። ጥያቄ ነበረኝ። ጥያቄን እሺ፣ የአሁኑ ላይ ቁጥር 8 ላይ ያለው ለአብ ነው ብለህ ነው የምታምነው አንተ? ቆይ እንዲህ አሁን ፕሪች ነው የምታደርጉት ወይስ ቃል በቃል ፌስ ማድረግ አቅም አላችሁ? ለአብ ነው ብለህ ነው እንዴ? ምንድነው አንድ አይነት ቃል ሰጥቷችሁ ነው እንደሚልኩ አላችሁ? አይ ካላችሁ ቀጥሉ። ከኔ እንዴ አንድ አይነት ቃል ሰጥተው ነው እንደሚልኩ? አይ ካላችሁ ቁጥር 8 ላይ ቆይ አንዴ ከኔ ጋር ቃል በቃል ፌስ ማድረግ በማነሳው አርጊመንት ላይ ቃል በቃል ፌስ ማድረግ አቁሙ ካለ ግን ቀጥል። አህመድ አንዴ ስማሽ፣ አንዴ ሚውት አድርግሽ። እሺ አንዴ ሚውት አድርግ ወንድማችን። አይ ስትሪት ፎርዋርድ አድርገኝ መጀመሪያ ፕሪች አንዴ ሚውት አድርግ። አንዴ ቤቱን መስመር ላስይዘው። አንዴ ሚውት አድርግ ፕሊዝ። ፕሪች አታርጉ ቀጥታ። እሺ እኔ አላረኩም። እሺ አንዴ ሚውት አድርግሽ። እኔ አላረኩም ግን ሚውት አድርግ። ሌላ ሰው ነው እያደረገ ያለው። ኦኬ እባካችሁ የምትገቡ ሚውት አታርጉ። አህመድ ሚውት አድርግ። ሚውት እንዳትደረግ ከፈለክ ራስህ ሚውት አድርግ። መሳቅ ማንንም አያተርፍም። አህመድ እሺ አንዴ ሚውት አድርግ። እሺ ታች ሆነ ስማ ጨርስና ምን ሆነው ነው እነዚህ ልጆች ይገባ። አንዴ ስሙ የምትገቡ ሰዎች አንዴ ቆይ አነሳ። አንተ ማይከን አታብራ። አንዴ ስማ የምትገቡ ሰዎች አጠሪራ እንደተሰጠው ሰው እዚህ ቤት እንትን ነው እንዴ እዚህ ቤት የስብከት ስታይል ነው እንዴ ያለው አትበሉ። እኛ ክርስቲያኖች ነን። መጽሐፍ ቅዱሱ የኛ ነው። ኦኬ አባቶች በፈቱበት መጽሐፍ ቅዱሱ በሚለው በዛው አውድ መሰረት መጽሐፍ ቅዱሱን እናብራራለን። ኦኬ አሁንም አነስ ገብታል። ዮሐድ ያብራራው ላይ ቁጥር 8 ላይ ያለውና የነበረው የሚመጣው የሚለው ለአብ ነው ብለህ ነው የምታምነው? ማይከን አብራ። ቃል በቃል ማውራት ትችላለህ? ሰላም ነው መጀመሪያ ቃል በቃል ማለት ነው እያወራው ካንዲ ያ መሳቅ ያድንህም በለ ቃል በቃል ማለትም ፕሪቺንግ ተውና ቃል በቃል እናወራለን። ምን ሆነው ነው የመጡት? አጥሬራው ቃልም ተው ሰው ነው የሚመጣው መሰለኝ። ፒዲኤፍ አዘጋጅቶ ይሰጣቸዋል። ቃልም አዘጋጅቶ ነው መሰለኝ። ፒዲኤፍ ለኛ ማንንም ኧረ አነስ አረጉን ተውና ቃል በቃል እናወራ። ቃል በቃል እናወራ እኮ ቃል በቃል እናወራ። ኦኬ እሺ አዳምጥ። ቆይ ተረጋጋ። ቆይ ለምን ደግሞ አትረጋጉት? ተረጋጋ። ቅድም ጀምሮ ማውራውን ነገር አንዴ አዳምጥ። ዮሐንስ ቃል በቃል ታወራለህ። ፕሪቺንግ ሙዱን ተውትና ቃል በቃል እናወራለን። ቅድም ዮሐድ ያደረገው ፕሪች ነበረ ሲያደርግ የነበረው። ፕሪቹን ተውና ቃል በቃል የምትወያይ ከሆነ ቃል በቃል እንወያይ። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ያለው ስማኝ። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ያለው ለአብ ነው ብለን የምታምነው? ራእይ ዮሐንስ ምዕራፍ 1 ቁጥር 8 ላይ ለአብ ነው ብለን የምታምነው? አዎ ለአብ ብዬ ነው የማምነው። እሺ እናውራ። እሱ ያው በቃ ቃል በቃል አይደል የፈለከው? እኔ ከፍቼ እጠይቃለሁ፣ እናወራለን። አንተም ከፍተህ እዛ ክፍል ላይ ትጠይቀኛለህ። ኖ ቃል በቃል ዮሐንስ ራእይ ምዕራፍ 1 ቁጥር 4ን ክፈተው። ይኸው ዮሐንስ ራእይ ምዕራፍ 1 ቁጥር እኮ ምዕራፍ 1 ቁጥር 4ን ክፈተው። ቃል በቃል ስትያለበት ጠያቂኝ አይደለም ጠይቁን ብላችሁ አይደል የከፈታችሁት? ስለዚህ ክፈተው። ዮሐንስ ምዕራፍ 1 ቁጥር 4 ና ጠጋርገው 4 ላይ እኮ ጠጋርገው። እኔ ጠይቃለሁ። ይኸው ምንድነው የምጠይቀው? ጠይቁን ብላችሁ አንድ ገባው። ጠይቁን ብላችሁ አንድ ገባ ነው እንዴ? ቃል በቃል አላልክም እንዴ? እኮ ቃል በቃል እናወራለን። ጠይቀህ ነው ቃል በቃል ልጠይቀህ ነው። እናውራ እኮ ነው። ይኸው ላስተናግድህ ብላችሁ ነበረ። ኦኬ ዲቤት አልፈልግም። አንዴ ስማ፣ ቃል በቃል እናውራለን። ይኸው እኔ እናንተ እናውራ እኮ ቃል በቃል እናውራ። ያ ቃል በቃል እናውራ። ምን ታደርጋለህ አሁን? ጠይቀህ ሂድ፣ ውረድ። ሰዓታችንን አታቃጥልብን። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ማውራት የሚፈልግ ሰው ካለ ይኸው ፊት ለፊት ተከፍቷል። ማይኩ ማብራት ጤነኛ አይደሉም እንዴ? ቃል በቃል እናውራ ብሎ ይኸው ቁጥር 4 ክፈት አለ። ቃል በቃል እናውራ ተከትሏችሁ ነው እንደምትመጡት? ስሙ እንጂ ቃል በቃል ማውራት እኮ
ቃሉ ላይ ለሁለት ማውራት ነው እንጂ አንድ ሰው ጠይቆ አንድ ሰው እንዲመልስ አይደለም። ክፍሉ ላይ እናውራ እኮ ክፍሉ ላይ እናውራ። ያ ኤግዛክትሊ ዮሐድ ቅድም ያብራራዋል። አሁንም ክፍሉ ላይ ማውራት የሚፈልግ ሰው ካለ ይቀጥል። ገብታችሁ ልታለቅሱ ከሆነ የለቅሶ ቤት አይደለም። ልታለቅሱ ይገባችሁ ካላችሁ አሁን ጋዲዬ ለአብ ነው ብሎ እንደሚያምን ጠይቀው ነበር አይደል? አዎ አለ። ዮሐዴ ለአብም ለወልድም ለመንፈስ ቅዱስም ሊፈታ እንደሚችል በደንብ አብራራ። ከዚህ ውጭ ግን ለአብ ብቻ ነው የሚል ኢምፕሊኬሽን ወይ ደግሞ ትርጉም ነው ያለው ብለህ ታምናለህ ወይ ሲለው አዎ አለ። እኛ ስላብራራን ኦኬ ልጠይቅ ለአብ ከሆነ ብለህ ቃል በቃል እናውራ ብለህ ስከፍትለት ለምንድን ነው የሚሸሸው? የቃል በቃል አይደለም እንዴ? እና አይ ቲንክ አይ ዴቫ ቆይ እንትን ነው ባይዘው ምንድነው ዮሐድ ቁጥር 8 ላይ ያለው ሲጀመር ለወልድ ብቻ ነው ብሎ ነው ሲጀመር ያብራራው። ኦኬ አሁንም ቁጥር 8 ላይ ያለ ኢብራሂም አንድ ሚዩት አድርግ፣ ካንተ በፊት የገባ ሰው አለ። ቁጥር 8 ላይ ያለው ለአብ ነው ብሎ የሚያምን ሰው ካለ ማይኩን ያብራራና ማውራት እንችላለን። አቡበከር ታወራለህ ወይስ ኢብራሂም ይቀጥል? እሺ ኢብራሂም፣ አንደኛ ቃላቶችን መርጠህ ታወራለህ፣ ሁለተኛ ተደርበህ አታውራ። እሺ ረጋ ብለህ ለመደማመጥ ሞክር። በጣም አመሰግናለሁ። ሌላ ሰው ጣልቃ እንዳይገባ እሺ። እሱ የፈለገ ሰው ቆይ፣ እንዴት ነው የምታስቡት? ቤቱ እኮ የኛ ነው። የፈለገ ሰው ገብቶ ሊያወራ ይችላል። አንተ መልስ ከሆነ የምትፈልገው መልስን ትሰማለህ። አለቀ። እንዲህ እና አሸብር ተረጋጋ። ለቀጥል እየዋ ወይ አትቀጥል ካልኩ እሺ ኢብራሂም ስማ፣ ቁጥር 4 ዮሐንስ ራእይ ስማኝ፣ ከኔ ጋር ነው እያወራ ያለው እኮ ካንተ ጋር አንዴ ስማኝ። ቆይሽ ይሄው ከኔ ጋር ቃል በቃል እናወራ ነው። ይሄው በቃ ወደ ሀሳቡ ልንገባ እኮ ነው። ስማኝ፣ እሱ ተብራርቷል። እኔ ጥያቄ አለኝ። ልቀጥል። ቁጥር 4 ላይ ቃል በቃል እናወራ እኮ ተባባልን። እሱ የስብከቱ ነገር ይቅር ተባለ እኮ ዮሐን አብራርቷል፣ ጨርሰናል። አሁን ጥቅሱ ላይ ጥያቄ አለኝ። ልቀጥል። የስብከቱ ነገር ይቀር። እኔ እናንተ ቃል በቃል እናወራ። ይሄው ቨርሱ ላይ እኮ ያልኩ ነው። ይሄው ልጠይቅህ፣ ይሄው ልናወራ ነው። ልጠይቅህ፣ እኔ ልጠይቅህ እኮ ቅድም ጠይቀህ እኮ ተብራራ። ጥቅሱ ተብራርቷል። እኔ እጠይቃለሁ። ቀጥዬ እሺ፣ ጥያቄን አቅርብ፣ ከዛ አብራራለሁ እኮ ፊት ላይ ፌስ ነው የምናደርገው። ቁጥር ጥያቄን አቅርብ፣ ከዛ አብራራለሁ። ቀጥል። ምንም እኮ ካልተመቸኝ ባኬን ፎርዝ ነው፣ ፊት ለፊት ነው። ቀጥል። ዮሐንስ በእስራኤል አሉት ለሰባቱ አብያተ ክርስቲያናት አንዴ ኢብሮ ቆይ አንዴ አካሂዱ ነው። ይኸውልህ ክራይቴሪያ አውጥታ በማን ዙፋን ፊት መልስ በማን ዙፋን ፊት? ከአብ ዙፋን። ስለዚህ ካለውና ከነበረው የተባለው የአብ ዙፋን ነው ማለት ነው። ዮሐድ ቅድም ለማብራራት እንዳብራራው ለአብም ተብሎ ይፈታል፣ ለአብ ለወልድ ለመንፈስ ቅዱስም ተብሎ ይፈታል። ለአብ ችግር የለውም። ፎር ዘ ሴክ ኦፍ አርጊውመንት ለአብ ተብሎ ይፈታል። ይኸው ለአብ ተብሎ ይፈታል። ቀጥል። ጥያቄ ያለውና የነበረው አብ ነው ማለት ነው። እዚህ ጋር የነበረው እዚህ ጋር የተጠቀሰው ለአብ ነው። እዚህ ጋር ያለው ቁጥር 4 በጣም ጥሩ። ከዛ ደግሞ ከታመነው ምስክር ከሙታ። ስለዚህ ሰባቱ መናፍስት የተባሉት ማን ናቸው? ስለ ሰባቱ መናፍስት አይደለም ያለውና የነበረው ላይ ነው ጥያቄያችን። ጥያቄ በቃ ጠይቃ ተስማ እኮ ልቀጥል። አልጨረስኩም። ጥያቄን ልቀጥል። ጥያቄን አላቀረብክም እንዴ? እስካሁን አቀረብኩኝ፣ ጨረስኩኝ። አሁን ይሄ እኮ ፕሪሚስ እኮ ነው። ፕሪሚስ ነው። እሺ ጥያቄን ቀጥል። ጥያቄው አሁን እዚህ ጋር መጣ። ቁጥር 8 ላይ ያለው እዚህ አውደ ንባብ ላይ ስናይ ያለውና የነበረው የሚመጣው የተባለው ማን ነው? በዚህ በዮሐንስ ራዕይ ምዕራፍ 1 ከቁጥር 1 እስከ 8 ባለው መሰረት አውደ ንባቡ ላይ ያለውና የነበረው የተባለው ማን ነው? ቁጥር 4 ላይ ለአብ ተብሎ ቁጥር 4 ላይ ያለው ለአብ ይባላል። ቁጥር 8 ላይ ያለው ደግሞ አውዱን ከዛ በኋላ ስንመለከት ለጌታችን ለኢየሱስ ነው። መልሻለሁ። ወደ ጥያቄ አይደለም እሱ ያንተ ያለ መረዳት ነው ብሮስኪ። አሁን ወደ ጥያቄ ልግባ። እሺ ወደ ጥያቄ ልግባ። እኔ ጠየቅ መለስኩልህ። በስመ አብ እሱ ነው። ይሄ ምን አይነት ልጅ ነው? በጌታ ስም ጥያቄን አቀረብክ መለስኩልህ። ይሄ ወደ ጥያቄ ልግባ ነው። ወደ ጥያቄ ልግባ። ኧረ በስመ አብ ይሄ ልጅ እኔ እንደው ይሄ ልጅ ወደ ጥያቄ እሺ ልግባ። ወደ ጥያቄ ነው የምትሄደው። መች ተነካና ገና ውረድ። እዚህ ምን ይሄ የህፃን ልጅ ባህሪ እኛ እዚያ እናስተናገድም። ወዳጄ ጥያቄ አቀረብክ። በጣም ተራ ጥያቄ ነው የጠየቅከው። ኦኬ ምንም የተለየ ነገር ቅድም ዮሐድ አብራርቶታል። እኔም ደግሜ እላለሁ። እዚህ ጋር ያለውና የነበረው ለሚለው ለአብም ተብሎ ሊፈታ ይችላል፣ ለቅድስት ሥላሴም ተብሎ ሊፈታ ይችላል ብሏል። እዚህ ጋር የነበረው ለአብ ተብሎ መፈታቱ በምንም ተአምር ከዛ በኋላ ያለው አውድ እዚህ ጋር ለጌታችን ለኢየሱስ ነው። አለቀ። ጥያቄን ጠየቅ፣ መልስ መልሰናል። መጠየቅ ስፍራ ግን አቡበከር ኢብራሂምን ወክለህ ትጠየቃለህ። ሰላም እንዴት ነህ? ሰላም ነህ? ጋዲሳ አለን እግዚአብሔር ይመስገን። ኢብራሂምን ወክለህ ትጠየቃለህ።
አልሐምዱሊላህ። ቆይ ኢብራሂምን ወክለህ ትጠየቃለህ ምናምን ሳይሆን እንግዲህ ከቅድም ጀምሮ እየተመለከትን ነው ውይይቱ። ኢብራሂምን ዋና ጠይቅ ትችላለህ ወይ? ኧረ እባክህ አንዴ ጋዲሳ ምን ሆነ ነው እንዴ? እናንተ ቤት ነው የመጣ ነው እኮ ጋዲ ምን ሆነ? ሂድ ወደ ካዕባ ምንም እነዚህ በቃ እውቀት የሌለው ሰው ድራማ ለመስራት የሚመጣ ሰው ወደ ካዕባ ነው የምንልከው። ተረኛ ካለ ይግባ። ይሄ ክፍል ለጌታችን ለኢየሱስ አይደለም ብሎ የሚያምን ሰው ኦኬ፣ ለጌታችን ለኢየሱስ አይደለም ብሎ የሚያምን ሰው መጠየቅ የሚችል ሰው ይግባ። ሰላም ብያለሁ። አንተ ምን አይነት ሰዎችና እንዳለ የሚገቡት ደግሞ እንዳለ አንድ አይነት ናቸው። እስቲ ዮባ አንዳችሁ ቀጥሉ ወይ ቆይ እስቲ ምናልባት የኔ ከተሰማ ኦኬ አህመድ ቃል በቃል እንቀጥል ከአንተ ጋር ይቻላል፣ ግን እንትን አትበሉ፣ እያስወረዳችሁ ነው ሰዎች እና አንድ ጊዜ አትፈርስ ፕሊዝ። ቤቱ የተከፈተ ከሆነ ዝም ብለህ ሰው ሳትሰማ ዝም ብለህ ለማውራት ምን ሆነ ነው? ዳውራ ቢሮክራሲ አታብዛ፣ ቢሮክራሲ አታብዛ። ቀጥታ ወደ ሀሳቡ ቤቱን የከፈታችሁት ዓላማ ወደ ሀሳቡ ራእይ ላይ ታወራለህ አታወራም? አንዴ ቆይ ቤቱ ዓላማ ሲጀመር ቆይ ተረጋጋ። ይሁድ ምን ሆነ ነው? ሄድ ትንሽ አንተ ማጽድተና ምንም አንታገሳችሁ። ርዕሱ ላይ ማውራት የሚችል ብቻ አስተያየት የሚሰጥ እዛው አስተያየት እዛ ሳጥን እናስቀምጥላችኋለን። ኮሜንት የተዘጋጀው ባይዘው አስተያየታችሁን ለመጻፍ ነው። ጻፉ አስተያየት እዚህ ገብታችሁ አንዴ አካሄድ ምናምን ጻፍ። ኮሜንት ከሆነ የምትፈልገው ኮሜንት ላይ ጻፍ። ፓፓ ቀጥታ ወራ ስትባል እንዴ አዛጉን እኔ እኮ ችግሩን ይዋዲ አሁን ኢብራሂም የሚባለው ልጅ ግባ ጠይቅ ተባለ። ቃል በቃል አለ ጥያቄ ጠየቀ። ጥያቄው መልስ ተሰጠው። ከዛ ልጠይቅ እለዋለሁ እንዴ መች መለስክልኝ እንዴ? እኔ እኮ እናንተ ናችሁ እኮ ጨዋታ እያደረጋችሁት ያላችሁት። ቲብሮ አንድ የለም ፊክስ የሚያደርግ እስከ ጥግ ድረስ አሁንም እባክህ ሀሜቱን ትተህ ና እዚህ ጋር አውራ እኮ ቀጥል። እሺ በቃ ና ቀጥል። እሺ ቀጥል ከኔ እሺ እስከ ጥግ ድረስ እሺ ና እሺ በቃ እንደዛ ኖ ለተጠየቀ እኔ ግን አይሰማኝም። ጋይስ ይሰማችኋል? እዮባ ይሰማል? ኦኬ ያው መጣ። ቀጥል በቃ ይሰማል። እዮባ ዝም በል በቃ አንተ። እሺ ኮፒ ሊንክ ምናምን አድርጉ። እሺ እሺ ቀጥል። ጠይቅ አራት ላይ ምንድነው ጥያቄ? በጣም ጥሩ። ቅድም ጋዲሳ ባብራራው መልኩ ቁጥር 4 ላይ ካለውና ከነበረው የተባለው ከሚመጣው የተባለው ማን ነው የሚመጣው? ለአብም ለወልድም ይፈታል። እዚህ ጋር ነው የጠየቀው። በዙፋን ፊት ያሉት ማን? በማን ዙፋን ፊት? በማን ዙፋን ፊት? በአብ በወልድ በመንፈስ ቅዱስ ዙፋን ፊት ያሉት ማለት ነው። ዙፋን የቱ ጋር ነው እንደዛ የሚለው? አብ ወልድ መንፈስ ቅዱስ ዙፋን ላይ የሚለውን ጥቅስ አውጣው። ይኸው ከኢየሱስ ክርስቶስ ነው የሚለው። ይኸውልህ ዙፋኑ ላይ የሚለውን ጥቅስ አውጣው። አንዴ ረጋ በል እኮ ሚዩት አድርገው። አንዴ ልመልስልህ። ያው መልስ አይደለም ጥቅስ ነው። አንተ ሰውዬ ተረጋጋ እኮ ጥቅሱን ስማ። ሚዩት አድርገው እንዴ! ጥቅሱን ላነብልህ ነው። ጥቅሱን አውጣው። ስማ ከማውራት ያው አራት ላነብልህ ነው። አንዴ እንዴ! ምን እየሆንክ ነው? ምን እየሆናችሁ ነው? ተረጋግቶ ለመማር አይደለም። ጀግና ያጫውተዋል። ታውቃለህ? አይ አታስገቧቸው። ማን ነው የሚያስገባቸው? በቃ አታስገባቸው። እነዚህ ልጆች ምንም ለመማር አይደለም። ልባቸውም ጆሮአቸውም ዝግት አድርገው ለመጮ ብቻ ነው የሚገቡት። አታስገቧቸው። በቃ ይዋዲ ቀጥል ሐሳብህን። ጥቅሱን አንዴ ላንብበው። ማስረጃውን ጥቀስ። አምጣ ማስረጃ ጥቅስ። ማይ ብራዘር እንደዛ ስላልክ እኮ የትም አታመልጥም፣ የትም አትሄድም። ታግሰን የምናወራችሁ ባይዘው የትም እንደማትሄዱ በደንብ ስለምናውቃችሁ። ግን ምንድነው የምትፈልጉት? በቃ ሆይታ ነው። ጥቅስ አምጣ እኮ ላንብበው። አንዴ ሳትሰማኝ እንዴት ነው የምጠቅሰው? ጥቅስ አምጣ ማስረጃ የት አለ? አይ ይህ መጃጃል ነው። እባካችሁ መጃጃላችሁን ትታችሁ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ነው። እዚህ ጋር ስለ ዙፋን ነው እየተናገረ ያለው አይደል? በዙፋኑ ፊት አሉ ሰባት መናፍስት የሚለው
በአጭሩ ሬቬሌሽንን ኮሜንታሪ የጻፈው ቪክቶሪያነስ ወይም ደግሞ ቪክቶሪያነስ ይህን ያለውና የነበረው ኢየሱስ ክርስቶስም አብም ተብሎ ይፈታል ብላ በቃ ሊፈታ ይችላል። ምክንያቱ አብ ያለ የነበረ የሚመጣ ነው፣ ወልድም ያለና የነበረ የሚመጣ ነው። ምዕራፍ ቁጥር 8 ላይ ያለ የነበረ የሚመጣ እንደሆነ ወልድ በግልጽ ስለተናገረ ማለት። ስለዚህ ካለው ከነበረው ከሚመጣው በዙፋኑ ፊት ካሉ ከሰባቱ መናፍስት የሚለው ካለው ከነበረው የሚለው አብ ተብሎ ሊፈታ ይችላል። ካለው ከነበረው ከሚመጣው ወልድ ተብሎ ሊፈታ ይችላል። አጠቃላይ ይሄ ጥቅሱ ወልድ ነው ተብሎ ይፈታል። አጠቃላይ ይሄ ጥቅስ ስለ ወልድ ነው የሚናገረው።